ከጓደኞችሽ ጋር ለመዝናናት 50 ሺህ ብር ብቻ ይበቃሻል አላለኝ? የምር አይ ፊል ባድ። እኔ ጋር 200 ሺህ ብር አለ ዳዋሪ። እኔ ራሱ በእናትሽ ለሰመር 600 ሺህ ሰጥቶኝ አኩርፌ ያልተቀበልኩት። አባባ ግብዣዬን ሸመጠጥከኛ ያገናኘንሽ። ኧረ ወይኔ ዛሬ ቅሌት ሰክሼ ልበላ ነው። አንሽ ምንድነሽ? የታውቂኛለሽ? ወንድሜ ልሸመጥጠኝ ነው? እንኳን አንተ እንጀራ አባቴ ራሱ ልጁ መሆኔን አምኗል። እሺ ሰክሻቸዋለሁ እንዳታዋርጂ። ስመጣ ሳምቡሳ ይዤልሽ እመጣለሁ። ኬክም እሺ፣ ቶርታም በቃ የምትፈልጊውን ቴክስት አድርጊልኝ። ቸግሯት እኮ ነው የ6 ወር የትምህርት ቤት ክፈልልኝ ብላ ሞልቼላት ነው። ወይኔ ስታሳዝን። እኔም ልምላላት። ቤት ከመጣ በኋላ ቢሸመጥጠኝስ? ሰብ እማዬ እንዳለች መረቁም ብላ ስጋው ለእንግዳ ነው። አንቺ የመላጣ ልጅ አሸሼ ገዳሜ የሚል ከሆነ ነይ እኔ ጋ። እማዬ እንደ በፊት እኮ አይደለም ተቀይሯል። ታሞ ከመሟገን እንግዲህ እኔ ተናግሬያለሁ። ቻው። እሺ ቻው። ሳም እንዴት መጣሽ? ለምን መጣሽ? ማለቴ ምን አየሽ? አይኗ ውስጥ እኮ በረሮ ማለቴ ትንኝ ገብቶ ነው እንዴ? እና አወጣልሽ? አዎ ይሄው። የት አባቱ አይኗን አጥፍቷት ነበር። አዎ አመሰግናለሁ። መቼም ሌላ ነገር አልጠረጠርሽም አይደል? በፍጹም። በቃ እኔ ልሂድ። እሺ ቻው። ስትቆይ እኮ ለማቲ መድኃኒት ገዝቼላት ልምጣ ብዬ ነው። በቃ ፍራፍሬ ገዝቼላት ልምጣ። አንቺ ግቢ። እሺ እሺ፣ አትቆይ። ወይኔ ጉዴ! ወይኔ አባት፣ በጣም ይቅርታ በእናትህ። ያምሻል እንዴ? ያይሽ አትሄጂም? ደግሞ ልቀቂው። በዚህ ቆሻሻ እጅሽ አትንኪው። ሳላቅ እኮ ነው። እባክህ ይቅርታ አድርግልኝ ወንድም። ስንት ዓመት ምሬ እኮ ነው የመጣሁት። ቆሻሻ ደግሞ ይቅርታ ትለኛለች እንዴ? ሄሎ፣ ብርሃን አጽባህ ነኝ። ማን ልበል? ሲቪህን አይተነው ልንቀጥር ወስነናል። ቴክስት ማድረግልህ ቦታ ናና አዋራኝ። ይኸው እየታየኸኝ ነው። ሲቪህን አይቼው ውጤቶቹ በጣም ነው የሚያስገርሙት። ይህን የመሰለ ውጤት ያለው ሰው ደግሞ ስራቱ መንከራተት የለበትም። በጣም ይቅርታ፣ ለንግግሬ የዘራሁትን በተናገርኩሽ ላይ አግኝቼዋለሁ። አጥቼሽ ነው እንጂ ይቅርታ ልጠይቅሽ ያልፈለኩሽ ቦታ የለም። ሰውን በሰውነቱ ማክበር ትምህርት ቤት ተምረን ሳይሆን በመኖር የምናውቀው ነው። ፈጣሪ ደግሞ አንተ እንድትማርለት እኔ መንገድ አደረገኝ። ነገውን ስራ መጀመር ይችላል። ምን አልከኝ? ምን ብለኸኝ ነው? ቁመቱ፣ አረማመዱ፣ አሳሳቁ ለሱ ሀሳቢ ነው። ብቻ ብዙ። ቆይ ማን ነው ግን? ለማንም እንዳትናገር እሺ? በእናትሽ ማንም? ኬቢ ብታይ ስለሱ ሳስብ በጣም ደስ ይለኛል። ጎበዝ ተማሪ ነው። ሴት ልጅ ያከብራል። ሳየው ብታይ ድንብርብሬ ነው የሚጠፋው። በጣም ነው የሚያስፈራኝ። ምን ነው የሚያስፈራሽ? ደህና ልታድር ነው? ደህና በእናትህ ዞር በልኝ። ቤልዬ አጥፍቻለሁ፣ በጣም ይቅርታ። ለምንድነው ይቅርታ የምጠይቀኝ? ላዳምጥሽ ባለመሞከሬና አንቺ ላይ እጄን በማንሳቴ በጣም ተጸጽቻለሁ።
ደሞ ኮኪ ከሌላ ወንድ ጋር ስትሳሳም አየኋት። አሃ ባጣቆይ መሆኔ ነው። ኧረ አይደለም። ሁለተኛ እንዳትመታኝ እሺ? ይሁን አሳዛኝ። ቤላስ አሁን ደግሞ አንቺ ዝፈኝልና። ኧረ እኔ ዘፈን አልችልም። ኧረ ቤል ደግሞ ዝፈኛ። ቤል ደግሞ ተነሳ ተራመድ እንድህና በርታ ለሀገር ብልጽግና ለወገን አለኝታ አሁን ለምንድን ነው የምታለቅሽው? እኔ እኮ አባቴ ወታደር ስለሆነ ሁሌኛ ቤት የሚከፈተው ዘፈን የሀገር ስለሆነ ነው። እነሱ ግን ሁሌ እንደሳቁብኝ። አንቺ እኮ ከነሱ በብዙ ትሻያለሽ። ጎበዝ ነሽ፣ በዛ ላይ ደግሞ ጨዋ ነሽ። ግን እኮ ሰው የሚወዱ እነሱ ነው። እኔ ማንም አይወደኝም። እኔ ግን በጣም እወድሻለሁ። እውነት ያ ነቀስ ሰውዬ ዛሬ ነው የሚመጣልሽ። እሺ ማነው ደግሞ? አንድ የተመታ ሰውዬ አለ። በእናትሽ ደግሞ ሲመጣ አንቺ ነሽ ሁሉ የምትሰጪው። እሺ ኧረ አያሳስብም፣ እችላለሁ። ማን ይኸው መጣልሽ። ሄ መኪና ያላለቀችም እንዴ? አረጋጊዋ ብራዘር ይሄሽ መጣ። ዶንት ታች ኢት። ኧረ ቲባር ምን አይነቷ ናት? አቆሸሸችን። ስራ ቦታ ሆነ እንጂ ማለት እንዲቀውር ነበር ማድረግ። ወይኔ ሳ ማታ ይኬድለት የትም አለ መጥቶ ይቅርታ ይጠይቃል። ማ እሱ? ኧረ አታስቂኝ። ያጠፍኩት ለምን ሆነና አራዳ ላራዳ መች ሸዋወድና ልቀቀኝ ወደዛ። ቆያችሁትሽ ግን እንዴት ነው የጠገበችው? ምን አገባ? በእናትህ ልቀቀኝ ወደዛ። እጅን እያሳመምከኝ ነው። ኬቢ ኮኪን እያስጨነቃት ነው። ቆይ እሱ ማን ነው የሚለው? የት ነው? ታች መናፈሻ ጋር ናቸው። አንበሲት መጣች። ቆይ አንተ ማን ነው የምትለው? እንተው። ኬቢ ይባላል። ከኛ ምንድን ነው የምትፈልገው? አንቺን ወይን መጋበዝ። ለምንድን ነው የምትጋብዘኝ? ድሃ ድህነቱ ይረሳ ዘንድ ከወይኑ ቁጭ ይላል ቃሉ። ድህነታችንን ጠንቅቀን የምናውቅ ሰዎች ነን። እሺ ሰማለህ? ከዚህ በኋላ አጠገቧ እንዳትደርስ። እሺ ወይኑ ካልተስማማሽ እህትሽን አስገድጄ